ሰላም ጤና ይስጥልኝ። ይህ አሁ ሚዲያ ነው። የዕለቱን ያልተሰሙና አዳዲስ ወሬዎችን ይዤላችሁ ቀርብ ያለው ከወሬዎቹ ጋር አብራችሁ ይቆዩ። በቅድሚያም ርዕሶቹን የኢትዮ ኤርትራ ህወሓት የጦርነት ስጋት፣ ኢትዮ ቴሌኮም ቴሌስትሪም የተሰኘ ዲጂታል አሰራር አስጀመረ፣ በአማራ ክልል ደቡብ ወሎ ዞን ከመንግስት የጸጥታ አካል በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ ቁጥራቸው በውል ያልታወቁ ንጹሐን ሰዎች መገደላቸውን ኢሰመጉ አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት የድረ ክፍያ ደንበኞችን የእጅ ስልካቸውን ተጠቅመው ወርሃዊ የኤሌክትሪክ ክፍያ ፍጆታቸውን ማወቅ የሚችሉበትን ዘዴ አስጀመረ። በመቀጠል ወደ ዝርዝር ዜናዎቹ አልፋለሁ። በመጀመሪያም የኢትዮ ኤርትራ ህወሓት ጦርነት ስጋት፣ በኢትዮጵያ ፌዴራላዊ መንግስትና በኤርትራ ህወሓት መካከል አዲስ ይጀምራል ተብሎ የሚፈራው ጦርነት እንዳይጫር የሚደረገው ግፊትና ጥሪ እንደቀጠለ ነው። ከዚህ ቀደም የአፍሪካ ህብረት፣ ጀርመን፣ የተባበሩት መንግስታት ድርጅት፣ የሰብአዊ መብት ኮሚሽንና ቱርክ ጦርነት እንዳይጫር ሲጠይቁና ሲያሳስቡ ነበር። የግጭት ምክንያትና መፍትሄዎቻቸውን የሚያጠናው ተቋም ኢንተርናሽናል ክራይሲስ ግሩፕ ሰሞኑን ባሰራጨው ጥናታዊ ዘገባው እንዳለው ውጥረቱ ከጊዜ ወደ ጊዜ እያየለ ነው። መገናኛ ዘዴዎችና ዲፕሎማቶች እንደዘገቡት ድንበር ላይ የተፋጠጡት የኢትዮጵያ ፌዴራላዊ መንግስት፣ የትግራይ ኃይሎችና የኤርትራ ጦር ውጊያ መክፈት ዝግጅታቸውን ሳያጠናቅቁ አይቀሩም። ኢንተርናሽናል ክራይሲስ ግሩፕ ከትናንት በስቲያ በወጣው ጥናታዊ ዘገባው እንዳለው ሶስቱም ተቀናቃኝ ኃይላት ከጦርነት ሊድኑ የሚችሉ በርካታ አቀጣጣይ ምክንያቶች አሉ ሲል ገልጿል። ይህን ተከትሎም በዛሬው ዕለት በኮረም፣ በመቀሌ እንዲሁም ሌሎች ከተሞች መደበኛ እንቅስቃሴ ከወትሮው የተቀዛቀዘ መጥቶ ከተሞቹ ባዶ ሆነው ታይቷል። በተለይ ወታደራዊ አፈሳ መጀመሩን ተከትሎ መንገድ ላይ ያለው የሰው እንቅስቃሴ ተገድቧል። ኢትዮ ቴሌኮም ቴሌስትሪም የተሰኘ ዲጂታል አሰራር አስጀመረ። በማስጀመሪያ መርሃ ግብሩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እንዳሉት ኢትዮ ቴሌኮም የሚሰጠውን አገልግሎት የላቀ ለማድረግ የሚያስችል ተግባር እያከናወነ ነው። ቴሌስትሪም የተሰኘውን የዲጂታል አሰራር ደንበኞች ከሚሰጠው ከፍተኛ ጥቅም ባለፈ የኢትዮጵያን ገቢ ለማሳደግ አስተዋጽኦ ይኖረዋል ብለዋል። አዲስ የስራ ዕድል ፈጠራ ለይዘት ፈጣሪዎች እንዲሁም የዜጎችን የዲጂታል ተጠቃሚነት ለማሳደግ ወሳኝ መሆኑን አመላክተዋል። ዜጎች የትምህርትና የጤና መረጃዎችን በቀላሉ እንዲያገኙና ምርትና አገልግሎታቸውን እንዲያስተዋውቁ የሚረዳ እንደሆነም ጠቁመዋል። በአማራ ክልል በደቡብ ወሎ ዞን ከመንግስት የጸጥታ አካል በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ ቁጥራቸው በውል ያልታወቁ ንጹሐን ሰዎች መገደላቸውን ኢሰመጉ አስታወቀ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በትናንትናው ዕለት ባወጣው መግለጫ ቁጥራቸው በውል ያልታወቁት ንጹሐን ሰዎች የተገደሉት በደቡብ ወሎ ዞን በወግዲ ወረዳ ቀሌ በተባለ ቦታ ጥር 26 ቀን 2018 ዓ.ም በመንግስት የጸጥታ አካላትና ታጣቂ ኃይሎች መካከል በነበረ የተኩስ ልውውጥ የተጎዳችን እንስት ወደ ሆስፒታል በሚወስዱበት ወቅት መሆኑን አመላክቷል። ማንነቷ በመግለጫው ያልተጠቀሰው ሴት እሷም የአካል ጉዳት የደረሰባት ከወንዙ ውሃ ቀድታ ስትመለስ በነበረበት ወቅት በሁለቱ ኃይሎች የተኩስ ልውውጥ በተባራሪ ጥይት ቆስላ ነው። ከግድያና የአካል ጉዳት በተጨማሪ በሚተኮስ ከባድ መሳሪያዎች ምክንያት የንብረት ውድመት መድረሱን ኢሰመጉ ከአካባቢው አሰባስቤያቸዋለሁ ካላቸው መረጃዎች ለማወቅ መቻሉን አስገንዝቧል። ኢሰመጉ የትናንትናው መግለጫው ሌላኛው ትኩረት ያደረገበት አካባቢ የደቡብ ኢትዮጵያ ክልል ነው። በክልሉ የዘይሴ ማህበረሰብ ልዩ ወረዳነት መዋቅር ጥያቄ ጋር በተያያዘ ለረጅም ጊዜ በማህበረሰቡ ላይ የሞት፣ የአካል ጉዳትና የንብረት ውድመት መድረሱና አሁንም እየቀጠለ ያለ መሆኑን ኢሰመጉ አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት የድረ ክፍያ ደንበኞቹን የእጅ ስልካቸውን ተጠቅመው ወርሃዊ የኤሌክትሪክ ኃይል ፍጆታቸውን ከቤታቸው ሆነው የሚያስገቡት የቴሌግራም ቻት ቦት ኢኢዩ ቻት ቦት የሙከራ ትግበራ በተመረጠ የአገልግሎት መስጫ ማዕከል ይፋ አደረገ። የሙከራ ትግበራው የኢትዮጵያ ኤሌክትሪክ አገልግሎት ሰሜን አዲስ አበባ ሪጅን ቁጥር 4 አገልግሎት መስጫ ማዕከል መተግበር ጀምሯል። ተቋሙ ደንበኞቹ በተያዘው ወር የካቲት 13-23 ድረስ ፍጆታ ንባብን በቀላሉ ቤታቸው ሆነው በኢኢዩ ቻት ቦት ቴሌግራም ተጠቅመው ለተቋሙ እንዲልኩ ጥሪ አቅርቧል። ለዕለቱ ያዝናቸው አዲስና ትኩስ መረጃዎች እነዚህ ነበሩ። ሰላም ዋሉ።